ሃይ ኤቭሪዋን፣ በዛሬ ቪዲዮ ለማራቶን ውድድር ዝግጅት የትሬኒንግ እቅድ እንዴት ማውጣት እንደሚቻል ነው የማወራችሁ። ይህ አሰልጣኝ ለሌላቸው አትሌቶች፣ በግል ለሚሰሩ አትሌቶች ሊጠቀም ይችላል። እንዲሁም አሰልጣኝ ላላቸውም ቢያውቁት ለራሳቸው ይጠቅማቸዋል። ስሜ ዳንኤል እባላለሁ። ፎርመር ፕሮፌሽናል ሯጭ ነኝ። እንዲሁም በዩኤስኤ ትራክ ኤንድ ፊልድ በራኒንግ ኮች ሰርቲፋይድ የሆንኩኝ የሩጫ አሰልጣኝ ነኝ። ለማስታወስ ያህል ከዚህ በፊት እንደነገርኳችሁ ከ13 ዓመት በኋላ የማራቶን ውድድር አድርጌ ነበረ ከአንድ ወር በፊት እና እዛ ውድድር ላይ የተሳተፍኩት ራሴን ለመፈተሽ እና ቻሌንጅ ለማድረግ ነበረ። እናም በዛ ውድድር የቦስተን ማራቶን ኳሊፋይንግ ሰዓት በመሮጥ ውድድሩን ጨርሻለሁ። ይህ ውጤት በቀጣይም ማራቶን እንድሮጥ አነሳስተኛል። ማለት ራሴን ቻሌንጅ እንዳደርግ፣ ራሴን ለመፈተሽ እና ራሴን ለማሸነፍ ማለት ነው። እናም በዛ መሰረት ለሮክ ኤንድ ሮል ማራቶን እየተዘጋጀው ነው። ከ4 ወር በኋላ ይካሄዳል። እናም በመጀመሪያው ሳምንት 89 ኪሎ ሜትርን ሸፍኛለሁ። በሁለተኛው ሳምንት ደግሞ 98 ኪሎ ሜትርን ሸፍኛለሁ እስካሁን። ይህን ለማስታወስ ያህል ነው። ወደ ትሬኒንግ ፕላን ልመለስና በማራቶን ልምምዴ ፔሪዳይዜሽን ትሬኒንግ ሲስተም ነው የምከተለው። ፔሪዳይዜሽን የልምምድ እቅድ ማለት አጠቃላይ የልምምድ እቅዳችሁ በክፍለ ጊዜያት ተከፋፍሎ ወደ የምትፈልጉት መዳረሻ የሚያመጣችሁ የልምምድ ሲስተም ነው። ፔሪዳይዝድ የሆነ የትሬኒንግ እቅድ ዲቨሎፕ ለማድረግ 3 ነገሮች ቻሌንጅ ያደርጋቸዋል። አንደኛ ምን ያህል ሃርድ ሴሽን መስራት እንዳለባችሁ፣ ሁለተኛ ምን አይነት ሴሽን እንደምትሰሩ፣ ሶስተኛው መቼ እንደምትሰሯቸው እነዚህን ሴሽኖች። እነዚህን 3 ነገሮች ካወቃችሁ የትሬኒንግ ፕላን ለማውጣት ብዙም ከባድ አይሆንም። እንደ ማራቶነር ሙሉ የማራቶን ልምምድ እቅዳችሁ የሚሸፍነው በቀላሉ በአጠቃላይ የልምምድ ጊዜያችሁ እስከ ማራቶን ውድድር ያለው ጊዜ ነው። ለአንድ ማራቶን ውድድር ለመዘጋጀት ቲፒካሊ 18 ሳምንቶች ይወስዳል። ሙሉ የማራቶን ትሬኒንግ ፕላን በትሬኒንግ ብሎክስ ይከፋፈላል። እያንዳንዱ ብሎክ 1 ወይም 2 የትሬኒንግ ኦብጀክቲቭ አለው። ለማራቶን አንድ ትሬኒንግ ብሎክ ከ4 እስከ 6 ሳምንቶች ይቆያል። ለምሳሌ የመጀመሪያው ትሬኒንግ ብሎክ ለማራቶን ፕሪፓሬሽን ኦልሞስት ሁልጊዜ በዋናነት ትኩረት የሚያደርገው ቮሊዩም እና ሎንግ ዲስታንስ ሩጫን መጨመር ላይ ነው። ልክ ውድድሩ እየተቃረበ ሲመጣ በትሬኒንግ በቅድሚያ የምትሰሯቸው ሽፍት ያደርጋሉ። እያንዳንዱ የትሬኒንግ ሳምንት ፓተርን አለው። ሃርድ ወርክ፣ ከዛ ሪከቨሪ። ናው ሌትስ ኮንሲደር የልምምድ ግቦች ለማራቶን ፕሪፓሬሽን። ሙሉ የማራቶን ትሬኒንግ ፕላን በአጠቃላይ በ4 ትሬኒንግ ብሎክ ይከፋፈላል። የመጀመሪያው ትሬኒንግ ብሎክ የሚያተኩረው ማይሌጅ እና ሎንግ ራን ኢንክሪዝ ማድረግ ነው። ይህ ብሎክ ኢንዱራንስን ለማሻሻል ነው ዋናው ግቡ። ከሌሎቹ ብሎኮች ረዘም ሊል ይችላል። ሁለተኛው ትሬኒንግ ብሎክ የሚያተኩረው ኤልቲ ላይ ነው፣ ላክቲክ ትሬሽሆልድ። በተጨማሪም እንደ ሁለተኛ ግብ ኢንዱራንስ ያሻሽላል። ሶስተኛው የትሬኒንግ ብሎክ የሚያተኩረው ሬስ ስፔሲፊክ ፕሪፓሬሽን ላይ ነው። ውድድሩን የሚመስል ዝግጅት ማድረግ ነው፣ ትሬኒንግ ማድረግ ነው። አራተኛው ትሬኒንግ ብሎክ 3 ሳምንቶች ይፈጃል፣ ቴፐር ይባላል። ይህም ኳሊቲ ያለው ስራ የምትሰሩበት ሳምንት ነው። ቮሊዩም ቀንሳችሁ ኳሊቲ ያለበት ስራ ትሬኒንግ የምትሰሩበት ነው እና ለውድድሩ በቂ እረፍትም ለሰውነታችሁ እንዲያገግምም ታደርጋላችሁ። ግን ኳሊቲ የሆነ ስራ የምትሰሩበት ቴፐር ይባላል። ከዚህ በተጨማሪ ስለ ሃይድሬሽን ትንሽ ልበል። በልምድ እና በውድድር ወቅት ሃይድሬትድ መሆን በበቂ ሁኔታ በጣም ወሳኝ ነው። ምክንያቱም ከመጠን በላይ ዲሃይድሬትድ መሆን
የሩጫ ፐርፎርማንስን በአሉታዊ መልኩ አፌክት ያደርገዋል እና ቶሎ ሪከቨር የማድረጋችሁም አቅም ይቀንሳል ለሚቀጥለው ወርክአውታችሁ ማለት ነው። ደማችሁ እና ሌሎች ፈሳሾች ዌስት ፕሮዳክቶችን ለማስወገድ እንዲሁም ኒውትራንቶችን ወደ ቲሹዎቻችሁ ይወስዳሉ ማለት ነው። ስለዚህ ከሩጫ በኋላ ያወጣችሁትን ፈሳሽ መተካት በፍጥነት ሪከቨር እንድታደርጉ ይረዳቸዋል። ሌትስ ቴክ ኤ ሉክ አት ዘ ፊዚዮሎጂ ኦፍ ዲሃይድሬሽን። ሲያለባችሁ የሚከተሉት ነገሮች ይከሰታሉ። የደማችሁ ቮሊዩም ይቀንሳል። አነስተኛ ደም ወደ ልባችሁ ይመለሳል። ልባችሁ በእያንዳንዱ የሚረጨው የደም መጠን ይቀንሳል። ላብ ማላብ ስትቀንሱ አነስተኛ የኦክሲጅን ያለው ደም ነው ወደሚሰሩ ጡንቻዎቻችሁ የሚሄደው ማለት ነው። ስለዚህ አነስተኛ ጉልበት ነው የምታመርቱት በኤሮቢክስ ጊዜ ማለት ነው። እናም ፍጥነታችሁ መጠበቅ አትችሉም። ለምሳሌ ማክሰኞ ዕለት ሎንግ ራን ትሬኒንግ ብታደርጉ ሮብ ደግሞ ቴምፖራን ብትሰሩ እና በሁለቱ መሃል ማክሰኞ ዕለት ሎንግ ራን አድርጋችሁ በቂ ፈሳሽ ካልወሰዳችሁ የሮብ ስራችሁ ቴምፖራኑ በጣም ይከብዳችኋል ማለት ነው። እንዲሁ በተመሳሳይ ጠዋትና ማታ የምትሰሩ ከሆነ ጠዋት ላይ ትሬኒንግ ከሰራችሁ በኋላ የከሰዓቱንም ለመስራት በሁለቱ መሃል ላይ ጥሩ ፈሳሽ መውሰድ ሃይድሬት ማድረግ ለሁለተኛው ስራ ጠቃሚ ነው ማለት። አጠቃላይ ሃይድሬሽን በሃይድሬት ማድረግ በውድድርም በትሬኒንግም ጊዜ ወሳኝ ነው ማለት ነው። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ። ሰብስክራይብ አድርጉ። ባይ